እንግዲህ ዛሬ የምንመለከተው ጽሑፍ ምናልባትም በሰው ልጅ ታሪክ ውስጥ ትልቁን ጥያቄ ለመመለስ ይሞክራል። ከየት መጣን የሚለውም ማለት ነው። ግን መልሱ ምናልባት ከጠበቅነው ትንሽ ለየት ባለ መንገድ ነው የሚቀርበው። እና ይሄ ጽሑፍ ነገሩን የሚያስቀምጠው በሁለት ተፎካካሪ ትርክቶች መካከል ነው። አንደኛው ጎን በእምነት ላይ የተመሠረተ ሲሆን፣ ሌላኛው ደግሞ በሳይንስ ላይ። እና እነዚህ ሁለት ዓለማት እንዴት እንደሚጋጩ እስቲ እንመልከት። እሺ እንግዲህ የጽሑፉም ሐሳብ በቀደም ተከተል ለመረዳት እነዚህን 5 ነጥቦች አንድ በአንድ እናያለን። ሰው እንደ ልዩ ፍጡር፣ ሳይንስ በጥያቄ ውስጥ ሲገባ፣ የዝግመተ ለውጥ ንድፍ ሐሳብ፣ ከዛ ደግሞ መሠረታዊ ምርጫ እና በመጨረሻም ዓለም ለምን ተበላሸ የሚሉትን ነጥቦች እንመለከታለን። እሺ እንጀምር። የመጀመሪያው ክፍል የጽሑፉን መሠረታዊ እምነት ነው የሚያስቀምጠው። ይሄውም ሰው ልዩ ፍጡር ነው የሚለው ሐሳብ ነው። በጣም የሚገርመው ነገር ጽሑፉ የሚጀምረው በልዩነታችን አይደለም፣ ይልቁንስ በተመሳሰለኝነታችን ነው። አስቡት፣ በዘፍጥረት መሠረት ሰውም ሆነ እንስሳ ሁለቱም ከምድር አፈር ነው የተሠሩት ይላል። ሁለቱም ደግሞ ሕያው ነፍሳት ተብለዋል። ያው አብዛኞቻችን ነፍስ የሚለውን ቃል ስንሰማ ከሰው ጋር ብቻ ነው የምናያይዘው አይደል? ግን ይሄ ጽሑፍ እንደሚለው በመጽሐፍ ቅዱስ ውስጥ ቃሉ በዕብራይስጡ በቀላሉ የሚተነፈስ አካል ማለት ነው። እና ይሄ ቃል ለእንስሳትም ጭምር ነው የሚያገለግለው። ይሄ በጣም አስገራሚ ነጥብ ነው። እሺ ታዲያ ሰውን ልዩ የሚያደርገው ምንድን ነው? እንደ ጽሑፉ ከሆነ መልሱ ነፍስ ስላለው አይደለም። ዋናው ነገር በእግዚአብሔር አምሳል መፈጠሩ ላይ ነው። አያችሁ፣ ዋናው ነጥብ ይሄ ነው ይላል። እሺ ይህ የእምነት አቋም ነው። ነገር ግን ከሳይንሳዊ ግኝቶች ጋርስ እንዴት ነው የሚስማማው? ቀጣዩ ክፍል ጽሑፉ የቅሪተ አካል መረጃዎችን እንዴት እንደሚመለከት በማሳየት ለዚህ ጥያቄ መልስ ለመስጠት ይሞክራል። በመጀመሪያ እይታ ጽሑፉ ከሳይንስ ጋር የሚስማማ ነው የሚመስለው። እንደምታዩት በሚሊዮኖች የሚቆጠሩ ዓመታትን ያስቆጠረውን ይህን የቅሪተ አካል የጊዜ ሰሌዳ ይቀበላል፣ ከአፍሪካ ሰው እስከ ሆሞ ሳፒየንስ ድረስ። ነገር ግን ታሪኩ እዚህ ላይ አያበቃም። እንግዲህ የጊዜ ሰሌዳውን ቢቀበልም ጽሑፉ የዝግመተ ለውጥን ትርጓሜ በሦስት ቁልፍ ነጥቦች ይሞግታል። አንደኛ፣ ግማሽ ዝንጀሮ ግማሽ ሰው የሚባል የሽግግር ቅሪተ አካል አልተገኘም ይላል። ሁለተኛ፣ የተገኙት ቅሪተ አካላት በሙሉ የሰው ቀጥተኛ ዘር ላይሆኑ ይችላሉ። ሦስተኛ፣ ቅሪተ አካላቱ ከቀላል ወደ ውስብስብ የሚሄድ ግልጽ ቅደም ተከተል የላቸውም። በአጭሩ የዝግመተ ለውጥ ታሪክ ሙሉ አይደለም የሚል መከራከሪያ ነው የሚያቀርበው። እሺ ታዲያ እነዚህን ሁለት የሚጋጩ የሚመስሉ ታሪኮች እንዴት ነው የምናስታርቃቸው? እዚህ ጋር ጽሑፉ ይህንን እንቆቅልሽ ለመፍታት 3 አማራጮችን ያስቀምጣል። 1. የቅድመ ታሪክ ሰው እኮ መጽሐፍ ቅዱሳዊ ሰው ራሱ ነበር። 2. ምናልባት የቅድመ ታሪክ ሰው የሆነ ጊዜ ላይ ወደ መጽሐፍ ቅዱሳዊ ሰው ተለወጠ። ወይም 3. የቅድመ ታሪክ ሰው ከመጽሐፍ ቅዱሳዊ ሰው ፍጹም የተለየ ፍጡር ነበር። ይሄ ደግሞ በቀጥታ ወደ ዝግመተ ለውጥ ንድፈ ሐሳብ መርመራ ይወስደናል። ጽሑፉ በዚህ ንድፈ ሐሳብ ላይ የሚያቀርበውን ትችት እስቲ እንመርምር። ያው ማንኛውም ንድፈ ሐሳብ ከመተቸታችን በፊት ቃላቱን መረዳት ወሳኝ ነው። ስለዚህ ጽሑፉም የሚጀምረው ከዛ ነው፣ የዝግመተ ለውጡን መሠረታዊ ቃላት በመተንተን ልዩነት፣ ተፈጥሯዊ ምርጫ እና ሚውቴሽን። በቀላሉ ቀስ በቀስ የሚመጡ ለውጦች፣ የተሰማውን መትረፍ እና ድንገተኛ ትልቅ ለውጦች ማለት ነው። እዚህ ላይ ነው እንግዲህ ጽሑፉ በጣም ወሳኝ የሆነ ልዩነት የሚያደርገው በሁለት የዝግመተ ለውጥ አይነቶች መካከል ማለት ነው። ማይክሮ ኢቮሉሽን ወይም አነስተኛ ዝግመተ ለውጥ፣ ይሄ በአንድ የእንስሳት ቡድን ውስጥ የሚታይ ለውጥ ነው። ለምሳሌ በውሾች ወይም በፈረሶች ዝርያ ውስጥ። ጽሑፉ እንደሚለው ይሄ በሳይንስ የተረጋገጠ ነገር ነው። ማክሮ ኢቮሉሽን ወይም ሰፊ ዝግመተ ለውጥ ደግሞ ሁሉም እንስሳት ከአንድ ቀላል መነሻ መጡ የሚለውን ንድፈ ሐሳብ ነው። እና ጽሑፉ የሚሞግተው ይህኛው ንድፈ ሐሳብ ግን አልተረጋገጠም በማለት ነው። እንግዲህ በዚህ ልዩነት ላይ ተመሰርቶ ጽሑፉ የማክሮ ኢቮሉሽንን ንድፈ ሐሳብ ለመቃወም 7 ነጥቦችን ያቀርባል። ለምሳሌ የተለያዩ የእንስሳት ቡድኖች በቅሪተ አካል ውስጥ በአንድ ጊዜ ብቅ ማለታቸው፣ ውስብስብ እና ቀላል ፍጥረታት አብሮ መገኘታቸው፣ በዝርያት መካከል ድልድል የሚባሉ ቅሪተ አካላት በጣም ጥቂት መሆናቸው፣ ሌላው ቀርቶ ቀላል የሚባሉት ፍጥረታት እንኳን ምን ያህል ውስብስብ እንደሆኑ ለምሳሌ ዲኤንኤን ብናይ ሚውቴሽኖች አብዛኛውን ጊዜ ወደ ጥፋት እንጂ ወደ እድገት አለመምራታቸው እና ሌሎችም ነጥቦች ተዘርዝሯል። ታዲያ የሁሉ ክርክር ለምን አስፈለገ? ለምንድን ነው ይሄ ነገር ወሳኝ የሆነው? እንደ ጽሑፉ ከሆነ ይሄ የሳይንስ ጉዳይ ብቻ አይደለም። የምንመርጠው የዓለም እይታ ሕይወታችንን በሙሉ የሚወስን መሠረታዊ ምርጫ ነው ይላል።
ምርጫውን በአእምሮ ደረጃ ይጀምራል ይላል። በሁለት ፍጹም ተለያዩ የአስተሳሰብ መንገዶች መካከል ነው። በአንድ በኩል የፍጥረት አስተሳሰብ አለ። አባት የሆነ አምላክ፣ የግል ምርጫ፣ የተነደፈ ዓላማ፣ ከተፈጥሮ በላይ የሆነ ኃይል። በሌላ በኩል ደግሞ የዝግመተ ለውጥ አስተሳሰብ፣ እናት ተፈጥሮ፣ የዘፈቀደ አጋጣሚ፣ ተፈጥሮአዊ ሂደት፣ ሁሉም ነገር ድንገተኛ ክስተት ነው የሚል። ከዛም ጽሑፉ በጣም ከባድ ክስ ነው የሚያቀርበው። ብቁ የሆነ ይተርፋል ወይም survival of the fittest የሚለው የዝግመተ ለውጥ ጽንሰ ሐሳብ በተግባር ላይ ሲውል እንደ አሜሪካ ካፒታሊዝም፣ እንደ ፋሺዝም፣ ኮሚኒዝም እና ቅኝ ግዛት ላሉ አደገኛ ማህበራዊ ፍልስፍናዎች መሰረት ሆኗል ሲል ይሞቃል። ትግል የሚለው ቃል በሁሉም ውስጥ መኖሩን ልብ በሉ። ይሄ ሁሉ ደግሞ በመጨረሻ ወደ ሞራል ምርጫ ያምራናል ይላል ጽሑፉ። ሁለት መንገዶች አሉ። አንደኛው የፍጥረት መንገድ መለኮታዊ ሥልጣንን መቀበል፣ ፍቱም የሆኑ መመዘኛዎች፣ ግዴታን ማወቅ፣ ለደካሞች መዳንን ማሰብ። ሌላኛው የዝግመተ ለውጥ መንገድ የሰው ልጅ ራስ ገዝነት፣ ሁኔታዎች የሚወስኑት አንጻራዊ እውነት፣ መብትን ማስቀደም እና የጠንካሮች መትረፍ። እንግዲህ ይህ ሁሉ ነገር ወደ አንድ መሠረታዊ ጥያቄ ይመልሰናል። ዓለም ለምን በመከራና በስቃይ ተሞላ? ጽሑፉ ለዚህ ጥያቄ መልስ ለመስጠት እንደገና ወደ ዘፍጥረት ታሪክ ይመልሰናል። እና ማብራሪያውን ከመጀመሩ በፊት ሁላችንም በሕይወታችን የምናውቃቸውን ሦስት የማይካዱ እውነታዎች ያስቀምጣል። ልደት አሳማሚ ነው። ሕይወት ከባድ ናት። ሞት ደግሞም አይቀርም። ታዲያን ታሪኩ የተበላሸው የት ጋር ነው? ሁሉም ነገር የተለወጠው እዚህ ጋር ነው ይላል ጽሑፉ፣ በእባቡ ፈተና። በእርግጥ ይህን አያደርግባቸውም በማለት የእግዚአብሔርን ቃል በቀጥታ መካድ፣ ከዛም ነገሮቹን በተለየ መንገድ ታያላችሁ፣ ከእርሱ ጋር እኩል ትሆናላችሁ በማለት የተሻለ ነገር እንዳለ ቃል መግባት። ጽሑፉ ይህንን አንድ የፈተና ቅጽበት ወደ ሁለንተናው የሦስት ደረጃ ስልት ይለዋል። ይህ ስልት ሁሌም ይሠራል ይላል። በመጀመሪያ በአእምሮ ላይ ጥርጣሬን ማበረታታት፣ ከዛ በልብ ውስጥ ፍላጎትን መፍተን፣ በመጨረሻም በፈቃድ ላይ አለመታዘዝን ማነሳሳት። የዚያች አንድ ውሳኔ ውጤትስ ምንድን ነው? በጣም ከባድ ነው። ጽሑፉ እንደሚለው የሰው ልጅ ከዚያን ጊዜ ጀምሮ በሁለት የዘር ሐረግ ተከፈለ። የቃየን የዘር ሐረግ የመጀመሪያው ግድያ፣ ከተሞች፣ የጦር መሣሪያዎች፣ ከእግዚአብሔር የሚርቅ መንገድ። በሌላ በኩል ደግሞ የሴት የዘር ሐረግ የእግዚአብሔርን የሚፈራ ጽድቅን የሚወክል ወደ እግዚአብሔር የሚቀርብ መንገድ። እና በመጨረሻም ጽሑፉ አንድ ትልቅ ጥያቄን ለእያንዳንዳችን ትቶ ያልፋል። የሰው ልጅ ታሪክ በሙሉ የእነዚህ ሁለት የዘር ሐረጎች የቃየንና የሴት ትግል ከሆነ ዛሬ እኛ የምንኖረው በየትኛው የዘር ሐረግ ውስጥ ነው? በየትኛው መንገድ ላይ ነው ያለነው?